በኔትወርክ ውስጥ እንግዲህ ዳታ ሴንተር ሲባል ሁላችንም አእምሯችን ላይ የሚመጣ ነገር አለ። አንድ ሴንትራል ዳታቤዝ ሲስተም ወይም ዳታ ሴንተር በማዕከላዊነት ምን አይነት ዲቫይሶች አሉት፣ በተለይ የኔትወርክ ዲቫይሶች ምን አይነት ኮምፖኔንቶችን በውስጡ ይይዛል የሚሉትን ነገሮች የተወሰነ ላሳያችሁ ብዬ ነው። እንግዲህ እዚህ ጋር የምታዩት ራክ የኔትወርክ ራክ ነው። ሁለት ራክ የሚታየን ፊት ለፊት የምናየው ነገር ራክ ነው። ሶስተኛ ራክ እዚህ ጋር ሌላ አይነት ራክ አለ። ስለዚህ እነዚህ ራክ ፈንክሽናቸው ምንድን ነው የሚለውን እዚህ ጋር ደግሞ ሌሎች ዲቫይሶች አሉ። ፓች ፓናል የሚባል ዲቫይስ አለ። ከነዚህ ራኮች ውስጥ እዚህ ጋር ፓወር ኤሌክትሪካል ፓወር ዲቫይስ አለ። እዚህ ጋር ይሄ ራኩን ስንከፍተው ነምበር ኦፍ የኔትወርክ ዲቫይሶችን እናያለን። ከላይ በኩል የምታዩት ከላይ በኩል የፓወር ብሬከር አለው። ከብሬከሩ ቀጥሎ ባትሪ አለው። ይሄ ባትሪ በዋናነት ልክ እንደ ዩፒኤስ ሆኖ የሚያገለግለው ይሄ። ቀጥለን ደግሞ እዚህ ጋር የምናያቸው ይሄ ራውተር ነው። በጣም ኢንተርናሽናል የሆነ ራውተር ነው። በጣም አድቫንስድ የሆነ ራውተር። ስንት ኮኔክተር አለው? ሁለት ዋን ኮኔክተር አለው። ሁለት ዋን ኮኔክተር። እነዚህ ደግሞ ስምንቱ 1 2 3 4 5 6 7 8 ላን ኮኔክተር ወይም ደግሞ ጌትዌይ ኮኔክተሮች አሉት ማለት ነው። አስቡት 8 ጌትዌይ አዘ ሴም ታይም ኮኔክት ማድረግ ይችላል። የተለያዩ ኔትወርኮች የተለያዩ ፕሮቶኮሎች አዘ ሴም ታይም ኮኔክት ማድረግ የሚችል ብቸኛው ዲቫይስ ራውተር ነው። እንግዲህ ራውተር የተለያዩ ኔትወርኮችን አዘ ሴም ታይም ኮኔክት ማድረግ ይችላል፣ ፎርዋርድ ማድረግ ይችላል። የተለያዩ የራውቲንግ ቴብል ያዘጋጃል። ፓኬታይዜሽን ላርጅ ኔትወርክን ወደ ስሞለር ፓኬት እየቀየረ ትራንስፈር ኤንድ ሪሲቭ ያደርጋል። እዚህ ጋር የምናየው ደግሞ የኔትወርክ ፋይሮል ነው። ሴኩሪቲ ዋን ኦፍ ዘ ሞስት ኢምፖርታንት ኮምፖኔንት ኦፍ ኔትወርክ ሴኩሪቲ። እንግዲህ ፋይሮል ስንል ሲባል እንሰማለን። ፋይሮል እንግዲህ አውትጎይንግ የሚሆነውን ዴታ ወይም ሜሴጅ እና ኢንጎይንግ የሚሆነውን ዴታ ወይም ሲግናል ምን ያደርጋል? ፊልተር ያደርጋል፣ ብሎክ ያደርጋል። አንአውቶራይዝ የሆነው ብሎክ ያደርግናል ማለት። ስለዚህ ሴኩሪቲ ነው፣ ሞስት ሴኩሪቲ ዲቫይስ ነው። እዚህ ጋር ደግሞ ሌየር 3 ስዊች የሚባል ታውቃላችሁ አይደል? ሌየር 3 ስዊች እንደምታዩት ወደ 48 ፖርቶች አሉት። እዚህ ጋር 48 ይላል አይደል? እንደምታዩት 48 ፖርት። ስለዚህ 48 ኮምፒውተሮች ወይም ዋይፋይ ራውተሮች የመሳሰሉ ዲቫይሶች ጋር አት ሴም ታይም ኮኔክትድ መሆን ይችላል ማለት ነው። እና እዚህ ጋር ደግሞ ሌላ ዲቫይስ አለች። ይቺ ዋየርለስ ዲቫይስ ነች። ስማርት የሆነች አክሰስ ፖይንት ነች። በዚህኛውም ሳይድ ልክ አት ሴም ታይም ከነዚህ አሁን ካወራናቸው ዲቫይሶች ጋር ተመሳሳይ የሆኑ ዲቫይሶች አሉ። እዚህ ጋር ዋየርለስ አክሰስ እቺ ምንድነች? ጂፖን ወይም ኢፖ ኢንተርኔት ፓሲቭ ኦፕቲካል ኔትወርክ የምንላት ላይት ሲግናልን ወደ ዲጂታል ሲግናል የምንቀይርልን ዲቫይስ ነች። እዚህ ጋር ቅድም እንዳልነው ራውተር አለ። እዚህ ጋር ፋይሮል አለ። እዚህ ጋር ሌየር 3 ስዊች አለ። እዚህ ጋር ስታንዳርድ ወይም ኢንተርናሽናል አክሰስ ፖይንት አለች ማለት ነው። እንደውም አክሰስ ፖይንት ኮንትሮል ነች። ግቢ ውስጥ ያሉ ሁለት አይነት አክሰስ ፖይንት አለ። ኢንዶር አክሰስ ፖይንት እና አውትዶር አክሰስ ፖይንት የሚባሉ አሉና አጠቃላይ እዚህ ጋር የምናየው ፓች ፓናሎች ናቸው። ፓች ፓናሎች እንግዲህ ኔትወርክ አድሚኒስትሬተር የምንለው ወይም ዳታ ሴንተር አድሚኒስትሬተር የምንለው እነዚህን ዲቫይሶች አጠቃሎ ማኔጅ የሚያደርግ ነው። ከታች በኩል ሰርቨር፣ በዚህ ጋር ሰርቨር ኮኔክትድ ይደረጋል። ይሄ ሰርቨር ሃውስ ነው። ሰርቨር ሃውስ። ስለዚህ ሆል አጠቃላይ የኔትወርክ ስርዓቱ በዚህ መንገድ እዚህ ሩም ውስጥ ማኔጅ ይደረጋል። ይሄ ደግሞ ፋን ወይም ቬንቲሌተሩ ከውጭ ካለው ኤር ኮንዲሽነር ጋር የሚገጠምበት ቦክስ ነው ማለት ነው። ይሄ ቦክስ ውስጡ ሲከፈት ነምበር ኦፍ ዲቫይሶች አሉት ወይም ኤሌክትሪካል ኮንትሮል የሚደረግባቸው ሰርኪዩት አለው ማለት ነው። እና ስናየው ስንከፍተው ይሄን ይመስላል ማለት ነው። ውስጡ ይሄ ቦክስ እንደምናየው ኤሌክትሪካል ኃይል ወይም በከፍተኛ ሙቀት ሰርቨሩ እዚህ ሩም ላይ ሙቀት ስለሚኖር ሁለት ስራ ይሰራል ማለት ነው። አንደኛ ሙቀቱን ውጦ ወደ ውጭ በነፋስ መልክ እንዲወገድ ያደርጋል። ሁለተኛ ሃየር ቬንቲሌተር ወይም ደግሞ ኩሊንግ የማድረግ ስራዎችን ይሰራል ማለት ነውና ይሄ አጠቃላይ የኔትወርክ ዳታ ሴንተር ላይ ያለ የኔትወርክ ኮንትሮል የሚደረግበት ስርዓት ይህን ይመስላል ማለት ነው። ተጨማሪ ከኔትወርክ ጋር የተገናኙ ነገሮችን
በሌላ ክፍል አቅርበላችኋለሁ። አመሰግናለሁ።